ሐኪም ቤት መጥተው የጤና ችግሮትን በስነ ስርዓት ለሐኪሞች ሳያስረዱ ወይም ያሉትን ጥያቄዎች በስነ ስርዓት ሳይጠይቁ ይመለሳሉ። እንደዛ ከሆነ ሐኪም ቤት ከመምጣቱ በፊት መዘንጋት የሌለቦትን 6 ዋና ዋና ነገሮች እንወያያለን። ሰላም ጤና ይስጥልኝ። ዶክተር ሰይፉ ዘውገ እባላለሁ። በለቡስታር ሜዲካል ሴንተር ጠቅላላ ሐኪም ነኝ። 6ቱ መዘንጋት ከሌለብን ነገሮች ውስጥ አንደኛ ያሉትን የህመም ምልክቶች እንዳይዘነጉ በማስታወሻ ይጻፉ። ህመሙ እንዴት እንደጀመሩት፣ ምን እንደሚያሽለው፣ እንደሚያባብሰው፣ ምን እንዳደረጉ በራስዎት ወይም በሐኪም ትዕዛዝ ለሐኪሞት በግልጽ እና በዝርዝር ያስረዱ። ሁለተኛ በሐኪም ትዕዛዝም ሆነ በዘልማድ የሚወስዷቸውን መድኃኒቶችና ቤት ውስጥ ያደረጓቸውን ነገሮች ለሐኪሞት ያስረዱ። ሶስተኛ ነባር የሆኑ የጤና ችግሮችን ይሄም ስኳር፣ ደም ግፊት፣ አስም ወይም ደግሞ ነባር የነበሩ ሰርጀሪዎችን፣ የመድኃኒት አለርጂዎችን ለሐኪሞት በዝርዝር ያስረዱ። አራተኛ ከዚህ ቀደም ወይም ደግሞ በቅርብ የነበሩትን የህክምና ውጤቶች እነዚህም ኤክስሬ፣ አልትራሳውንድ፣ የላቦራቶሪ ፕሪስክሪፕሽኖች እና የተጻፈሉትን መድኃኒቶች ሪፈራልም ካለ ይዘው ለሐኪሞት ይሂዱ። አምስተኛው ደግሞ ስለ ጤናዎት ወይም ስለ ህመሞት ያሉትን ጥያቄ በቅድሚያ ይዘጋጁበት ወይም ደግሞ የሚረሱ ከሆነ በማስታወሻ ይዘው ይሂዱ። ስድስተኛ የጤና ችግሮት በዕለት ተዕለት እንቅስቃሴዎት ላይ ያመጣውን እክል ለሐኪሞት በዝርዝር ያስረዱት። እነዚህን ነገሮች ካደረጉ የሚያስታውሱት ተጨማሪ ድጋፍም ካስፈለገ ከጎን ሆኖ የሚያግዙት ሰው ቢኖር ይመረጣል። ይህን ቪዲዮ ከወደዱት ላይክ ያርጉ፣ ጠቃሚ ሆኖ ካገኙት ሼር ያርጉ። ኮሜንቱም ላይ በተደጋጋሚ የሚረሷቸውን የህክምና ችግሮትን ለእኛም ያሳውቁ።